አካባቢ እኔ ተወልጄ ያደኩበት ነው። ከልጅነት እስከ እውቀቴ የማውቀው ነው። ይሄ እንግዲህ ከዚህ በፊት እንደዚህ አይነት ገጽታ የለውም ነበረ። አሁን ከማንኛውም ጊዜ በበለጠ በጣም በሚያምር ሁኔታ በጣም የመንግስት ትልቅ ስራ ከሰራቸው አንዱ ይሄ አካባቢ በዚህ መልኩ እንዲማረጉ። ከዚህ በተረፈ ደግሞ ምንድነው ሴቶችን በተመለከተ ሴት እናት ነች፣ እህት ነች፣ ሚስት ነች። ሴት ጠንካራ ነች እና ለሴቶች ተብሎ ይሄ ነገር በመደረጉ እኔ በጣም ትልቅ ደስታ ይሰማኛል። ሴት መከበር አለባት። ሴት ሀገር ነች። ሀገራችንን ስንጠራ በሴት ነው የምንጠራው። አዲስ አበባን ስንጠራ በሴት ስም ነው የምንጠራው። ስለዚህ ሴት ትልቅ ክብር ያላት ስለሆነች በሴት ስም ይሄ መደረጉ በጣም ትልቅ ደስታ ነው ያለኝና ያለውም የተሰራውም የኮሪደር ልማቱም አስፋልቱም ከዚህ በፊት እንደዚህ አልነበረም። በጣም ጠባብ ነበረ። ይሄ አካባቢ ብዙ ሽንት የሚሸናበት የነበረ አካባቢ ነዋሪዎቹም ቢኖሩ የተወሰነው ጥሩ ገጽታ ያልነበረው ነው። ይሄም ሜዳም እንግዲህ እኔ ተወልጄ ያደኩበት ሰፈርና ስጫወትበት የነበረ ነው። አዋራም ነበረ። ከአዋራም በኋላ ያው ሳር ነበር። ሳሩም አመቼ። አሁን ደግሞ ከእንደዚህ በአማረ ሁኔታ ተሰርቶ ለልጆች ለወጣቶች በእንደዚህ መልኩ መዘጋጀቱ በጣም ደስ የሚል ነውና መንግስት በቃ ይሄ በኮሪደር ልማት ላይ የሚያደርገው ስራ በጣም እኔ ከልቤ ነው የምደግፈው። ማንም ኢትዮጵያ የሆነ እውነት ነኝ የሚል ህብረተሰብ ይሄንን የሚቃወም ሰይጣን ካልሆነ ማንም ሊቃወም አይችልም። ስለዚህ ይሄንን ሁሉም ህዝብ ደግፎ አካባቢው ሲለማ ሲጸዳለት መደሰት ያለበት። ስለዚህ ሁላችንም ከመንግስት ቆመን ይሄንን ልማት መደገፍ እንዳለብን ነው እኔ የሚሰማኝ።